የሚገርመው በላይ በቀደመ ዙፋኑ ያለ ጌታ ሦስቱ ነገሥታት ወደ እርሱ መጡ። ሠራ ሰገል እልፍ እልፍ ሰራዊት ይዘው የእናቴ ልጅ እጅ መንሻ አቀረቡለት። አህያ ግርግም ላይ የተኛ ንጉሥ ንጉሡን ነገሥታቱ አውቀው ለንጉሡ የሚገባውን መሥዋዕት የሚገባውን ስጦታ እጅ መንሻ ለንጉሡ አህያ ግርግም ላይ ዙፋኑ ላደረገ ንጉሥ መጡ። ተነግሯቸው ሦስቱም ኢትዮጵያውያን የተወለዱት ጎጃም ዠረደሽት ቅድመ አያታቸው ከ152 ዓመት በኋላ በሰሌዳ ኮከብ ያየውን ስሎላቸው እሱ ሲነገራችሁ ከርሟል። የታደለች ሀገር አህያ ግርግም ላይ ተኝቶ ስጦታ አቀረበችለት፣ ሰገደችለት። ኢትዮጵያ ዛሬ አይደለም ኢትዮጵያን የምታውቀው